በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍርፍ ይበልልኝ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ አለው በስጋ አለው በነፍስ እያለ ይጠብቃችሁ። ይሄንን ምስክርነት ሰምታችሁ እናንተም ደግሞ ይሁንልኝ ይደረግልኝ ብላችሁ ያ ቃል የአምደው ቅዱስ ሚካኤል ቃል ኪዳን ደርሶላችሁ ለምስክርነት ያብቃችሁ። የተዋህዶ ልጆች አሁን በብዙ ምስቅልቅል ህይወት ውስጥ ያለን በጣም እጅግ ብዙዎች ነን። በመተት የታሰርን በጣም ብዙዎች ነን። ሰው እንዳይኖር በትዳሩ ከቤተሰቡ ጋር እንዳይኖር፣ ሰርቶ እንዳያገኝ፣ በረከት እንዳይኖረው፣ ጤና እንዳይኖረው፣ አያችሁ አብዶ እንዲሄድ፣ ሚስት በባል ላይ፣ ባል በሚስት ላይ፣ እህት በእህቷ ላይ፣ ወንድም በወንድም እንደዚህ የተሳሰረ ታውቃላችሁ። በጎረቤት በጓደኛ በምታምኑት ሰው እየተላከ እናንተ ሰላም፣ ፍቅር፣ በረከት እንዳይኖራችሁ የሚያደርጉ በጣም ብዙ የዳቢሎስ ልጆች አሉ። የአጋንንት ልጆች አሉ። ክፉዎች የናንተ ሰው መሆን የናንተ ደስታ የማያስደስታቸው የናንተ መውጣት መግባት ለነሱ በቃ እረፍት የሚነሳቸው ባዩአችሁ ጊዜ አይናቸው የሚቀላ አይናቸው በክፋት የሚመለከት አይናቸው እድላችሁን የሚመለከት አይናቸው የናንተን መውጣት መግባት መልበሳችሁን መብላት መጠጣታችሁን ማግኘት መደሰታችሁን የሚቃወሙ ደስ የማይላቸው በጣም ብዙ ሰዎች አሉ። በጣም ብዙ ጎረቤቶቻችን አሉ። በጣም ብዙ ጓደኞቻችን አሉ። በጣም ብዙ በቃ እናንተ ሰው ቢነግራችሁ እንኳን ራሱ ማመን እስከሚያቀታችሁ ድረስ እንዴት ሊሆን ይችላል ብላችሁ ምክንያቱም በወድቅ ያነሳኛል በሞት ይቀብረኛል ብላችሁ የምታምኑት ሰው አለ አይደል? እሱ ሲጎዳችሁ ህመሙ ከባድ ነው። ለማመንም በጣም አስቸጋሪ ነው አምኖ ለመቀበል ያንን ነገር። ምክንያቱም በእናንተ ውስጥ እናንተ ልቦና ስፍራ ቦታ ትልቅ ቦታ ያላቸው ሰዎች እናንተን ለመጣል በስውር መጋዝ በስውር ሰይፍ ሲገዘግዙ የነበሩትን ሰዎች ሴራቸውና ስራቸው ሲጋለጥባቸው እናንተ ወይም እኛ ለማመን ይከብደናል ማለት ነው። እሱ አያደርግም በጭራሽ። እንዴ ለኔ ይሞታል ብለን እኮ ለኔ በቃ ራሱን አሳልፎ ይሰጣል ብለን የምናምነው ወይም የምናምናት ይሆናሉ ጎረቤቶቻችን፣ ጓደኞቻችን አልኳችሁ። እና ለማንኛውም በዚህ በአምደው ቅዱስ ሚካኤል ቃል ኪዳን ይገርማችኋል ታሪክ እየተፈጠረ ነው። ታምር እየተሰራ ነው። ብዙ ሰዎች ይውላችሁ ስሙን ጠርተውት አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ለነሱ እንደደረስክ ሲመሰክሩ እንደሰማዋቸው ሁሉ እኔም ደግሞ ለምስክርነት አብቃኝ እያላችሁ ብትጸልዩ ይውላችሁ በውስጣችሁ በኑሯችሁ በህይወታችሁ ያለ ከተራራ የገዘፈ ከትልቅ ሐይቅ የሰፋ ችግር አለብን። ያንን እንዳልተፈጠረ አድርጎ ታሪክ ሲቀይር የሞትን ደብዳቤ ወደ ህይወት ወደ መኖር ያለ መኖርን ደብዳቤ እንዳትኖሩ እንዳንኖር የተወሰነብን እንድንጠፋ የተፈረደብንን በሙሉ አምደው ቅዱስ ሚካኤልን ስሙን ስንጠራው እውነቴን ነው የምላችሁ ፈጥኖ ደራሽ ነው፣ ታሪክ ይቀይራል። እና አንድ እህታችን ይህንን ተአምር ወይም ደግሞ በየጊዜው የሚለቀቀውን ቪዲዮ ትከታተላለች፣ ጸሎት ታስደርጋለች። ወደዛ በመንሄድ ጊዜ የእሷንም የቤተሰቦቿንም ክርስትና ስም እየሰጠች ጸሎት ታስደርጋለች እና እሷም ትማጸናለች። በባዕድ ሀገር ነው የምትኖረው፣ በስደቱ ዓለም ነው የምትኖረው እና በቤተሰብ መካከል ረጅም ዓመታት ማለቴ ብዙ ዓመታት አስቆጥረዋል። ፍቅር ሰላም ከተለያቸው ማለት ነው። ቢያንስ ስንት ናቸው? ቢያንስ ከ30 ዓመት ያላነሰ እድሜ ቤተሰብ አንድ ላይ አሁን በተለይ አለች ዓመት በዓል ሲመጣ ቤተሰቡ ይታመሳል፣ ይተራመሳል።
ሰላም የሚባል ነገር የለም። ምግብ ቀርቦ ራሱ በቃ የፍቅር ማዕድ በአንድነት የቆረስንበት ጊዜ አላስታውስም ማለት ተመልከቱ እንግዲህ እና ያ ነገር በሰው እያየሁኝ ሰው ቤተሰቡ ሲዋደድ ሲከባበር በጣም ነው በቃ መንፈሳዊ ቅናት እቀናለሁ። ጌታ ሆይ እንደው ምን አለ እኛስ መቼ ነው እንደዚህ እንደ ሰው ተባብረን ተከባብረን በአንድ ማዕድ ከአንድ ገበታ ላይ ተሻምተን የምንቆርሰው? የፍቅር ማዕድ መቼ ይሆን የምንመገበው እላሉኛል። በቃ ያ ስቃይ ለኛ በቃ የተጣለ የተወሰነ እስከሚመስለኝ ድረስ አለ። እስከዚህ ድረስ በተለይ ይሄ ዓመት በዓል የእግዚአብሔር ዓመት በዓል ሲመጣ አበይት በዓላቶች ማለት ነው። በዛን ሰሞን የተለየ ሁከት ነው የሚፈጠረው አለች። የተለየ ሁከት ይፈጠራል። ጭቅጭቅ፣ ንትርክ ይመጣል። እንደዚህ እያደረግን ብዙ ዘመን ብዙ ዓመት አስቆጠርን። ነገር ግን እኔ የአምደው ቅዱስ ሚካኤልን ቪዲዮዎች አንተ የምትለቃቸውን ቪዲዮዎች ምስክርነቱን እየሰማሁኝ የሚሰጡትን ምስክርነት የሚተላለፈውን ምስክርነት ለሰዎች የተደረገላቸውን እያየሁኝ እየሰማሁኝ እኔም ደግሞ ማጸን ነበር። ኧረ ጌታ ሆይ አምላከ አምደው ቅዱስ ሚካኤል እባክህ የኛንም ቤት ጎብኘው፣ እንዶ በቤታችን ያለውን የጥላቻ መንፈስ፣ የጥላቻ ቫይረስ፣ የጥላቻ በውስጣችን በመካከላችን እየገባ እንዳንስማማ፣ እንዳንደማመጥ፣ እንዳንከባበር፣ ሰላም እንዳይኖረን ያደረገንን በሙሉ እባክህን አምደው ቅዱስ ሚካኤል በህይወታችን ያለውን እሾክ እንቅፋቱን ነቃቅለህ አስወግድ፣ ከቤታችን አስወጣልን አልኩኝ አለች። በሚሄድ ጊዜ እንዳልኳችሁ ጸሎት ታስደርጋለች እና ከዛ ከብዙ ዓመት ከብዙ ዘመን በኋላ ቤተሰባችን ተሰብስቦ ማለትም አሁን ለገና ማለት ነው፣ ለገና ለልደት ለብርሃነ ልደቱ አምደው ቅዱስ ሚካኤል ብርሃን ይዞ ገባ። ብርሃን በቤታችን፣ ብርሃን በቤተሰባችን ፈነጠቀ። የጧት ፀሐይ፣ የፍቅር ፀሐይ፣ የአንድነት ፀሐይ ወጣልን። እኔ ምንም በባዕድ ሀገር እንኳን ቢሆንም ነገር ግን ቤተሰቦቼ በአንድ ሆነው በአንድ ማዕድ ተጎራርሰው ተከባብረው ተሰብስበው በአንድ ትሪ በአንድ ገበታ ላይ ቀርበው ዓመት ባሉን አሳለፉ። ያንን ቪዲዮ ቀርጸው፣ ምክንያቱም እነሱ ራሱ አልገባቸውም ለምን እንደሚጨቃጨቁ፣ ለምን እንደሚጣሉ፣ ለምን እንደማይግባቡ፣ ለምን እንደሚለያዩ። አንዱ የሚናገረውን አንዱ ይነቅፋል፣ አንዱ መስማት ሲኖርበት እንዳይሰማው ያደርገዋል። እርኩስ መንፈስ አጋንንት ወደ እናንተ ሲላክ ይውላችሁ እናንተ ለመልካም ነገር የተናገራችሁት ሰው ጆሮ ላይ ሲደርስ መልኩን ቀይሮ አንሻፎ አጣሙ አንጋዶ እንድትረዱት ያደርጋችኋል ማለት ነው። ማን? እርኩስ መንፈስ አጋንንት። በዛ ምክንያት ሳትግባቡ ወይም ሳንግባባ እንድንኖር ያስገድደናል ማለት ነው። ይሄ የሚያደርገው አንድ ይሄ ሲመለክለት የነበረ የዛር መንፈስ ጨሌ፣ አተቴ፣ ቦረንተቻ እየተባለ ይሄ ውቃቢ እየተባለ የሚመለክ የሚሰገድለት ትውልዱን ያመከነ ትውልዱን ያበላሸ። በነገራችን ላይ አብዛኛውን ሰው አረ እኔ የለብኝም ብሎ ራሱን ያታልላል። ግን እሱ ስላልፈለገው በቃ አሁን አንዳንድ ሰው የሚመስለው እንዴት ነው ታውቃላችሁ? በቃ እሱ እኔ ካልሰገድኩለት እኔ እንደዚህ አላደረኩለት ስለዛ በቃ እኔ ጋር የለም ብሎ ያስባል። እኔ እንደውም ተቃዋሚ ነኝ፣ እንደውም እኔ እንደዚህ ሲያደርጉ ሰው ደስ አይለኝም ምናምን ብሎ ይናገራል። ግን እኮ ውስጡ ላይ ያለ አድፍጦ ነው ያለው። አያችሁ?
አሁን ወደ ውስጣችን እንዳናይ እንዳንጸልይ በቃ በትምክህት ይሞላናል። ትምክህተኞች ያደርገናል። እኔ ጋር ምንም ስልጣን የለውም፣ እኔ አልወደውም፣ እኛ ወደነው ነው እንዴ? ሌላው ሰው ወዶት ነው እንዴ ወደኛ የሚመጣው? ፈልገነው ነው እንዴ? ሌሎች ፈልገውት ነው እንዴ? አይደለም። እንደዛ ከምትሉ ይልቅ ራሳችሁን ለምን አትፈትሹም ነው። መልካም እኮ ነው፣ አለመኖር እኮ መልካም እኮ ነው። እኛም ደስ ይለናል። ሰው ትውልዱ ነፃ እንዲሆን ነው። አሁን ይሄ መልእክት የሚተላለፈው እንድንበረታ፣ ውስጣችንን እንድናይ፣ ውስጣችንን እንድናጠራ ነው እንጂ እናቴ ነበረች ስትልም አውቃለሁ፣ ግን እዛ ላይ ቀርቷል። እሷ ቆርባለች፣ እሱ ቆርቧል። ይኸውላችሁ የነሱ መቁረብ ለነሱ ነው የሚጠቅመው። እኔ እናት አባቴ ሲሰሩት ለነበረው ወይም ሲገብሩለት ለነበረው ኃጢአት ካሁን በኋላ ወይም ለዛ ለጣዖት ካሁን በኋላ አንገዛም፣ እሱም በእኛ ላይ ሊኖር አይገባውም ብለው ተጸጽተው ንስሐ ገብተው ከቆረቡ እነሱ ናቸው ነፍሳቸውን ያዳኑት። የኔ ነፍስ አጋንንቱ የሚተላለፈው ወይም የዛር መንፈስ የሚተላለፈው አባት ላይ ካለ ከአባት አብራክ ከአባት አብራክ በዘር ፍሬ ነው የሚተላለፈው። ወደ ማን? ወደ እናት ማህፀን። እኔ ግልጽ የማደርግላችሁ እንድትረዱት ነው። ከአባት የዘር ፍሬ ጋር ወደ እናት ማህፀን ይገባል። እናት ላይ ካለ ከእናት አብራክ ከእናት ማህፀን አብሮ ምን ይላል ማለት ነው። በጽንሱ ጊዜ ሰው በተጸነሰ ጊዜ ወይም በተጸነሰች ጊዜ አብሮ ነው በጽንስ የሚቆራኘው። አያችሁ፣ ያ አብሮ ገና እንግዲህ አስቡት፣ ገና ውሃ ሳለን ገና ደም ሳለን ምንም ገና ውጣኔ ላይ ነው የሚጀምረን። አያችሁ አይደል? እና ይህንን መልእክት በደንብ እንድትሰሙት ነው የምፈልገው። እኔ አይመለከተኝም፣ እነሱ ነበሩ እንትን ሲሉት የነበረው፣ እኔ እንደዚህ ወጣሁኝ እንደዚህ ገባሁኝ፣ በሄድክበት አለ ይሄዳል። ስለዚህ አንተ ትውልድ ላይ አንተ ለምሳሌ ወይም እናንተ ሁላችንም ይሄንን ነገር ይሄን መልእክት ስንሰማ አሁን እኛ ጋር በእኛ ዘር ከኛ ዘር የለም ማለት የምንችለው ሳታገቡ በፊት ባልና ሚስት አሁን ወይም በጮኝነት ጊዜ ይሄ መንፈስ ከናንተ ተወግዶ ተቆርጦ ከሆነ ይሄ ከቤተሰብ ከአያት ከቅድሚያት የመጣ መንፈስ ተወግዶ ከሆነ እናንተ ስትወልዱ እንደው ድግምት መተት ካልመጣባችሁ በቀር ይሄ ከአያት ከቅድሚያት የሚመጣው የዛር መንፈስ አይኖርም። ተቆርጦ ወድቋል። በቃ እናንተ ላይ አቆሟል፣ ተቋርጧል። አያችሁ። ያለበለዚያ ግን እነሱ ገብሩለት ነበር፣ እኔ ግን ልጅ ነበርኩኝ፣ እንደዚህ ግን አውቃለሁኝ፣ እኔ እንደዛም አላውቅም የሚልም አለ። ዞሮ ዞሮ አወቃችሁትም አላወቃችሁትም እናንተ ውስጣችሁን አይታችሁ ንስሐ ገብታችሁ ካልሰገዳችሁ፣ ካልቀጠቀጣችሁ፣ ካልጾማችሁ አይቀርላችሁም። እናንተ ውስጥ ቁጭ ብሎ ህይወታችሁን፣ ዘመናችሁን፣ እድላችሁ ወደ እናንተ የሚመጣውን በሙሉ እድላችሁን እየመለሰ እያፈረሰ እንዲሁ በቃ የኔ እድሌ ጠማማ ነው፣ እኔ እኮ እንደዚህ አይሆንልኝም እያላችሁ እድላችሁን እየረገማችሁ እድላችሁን እያማረራችሁ የ40 ቀን እድሌ የ80 ቀን እድሌ እያላችሁ እንድንኖር ያደርገናል። እና ይሄ መንፈስ ዓመት በዓል ሲመጣ የእግዚአብሔር በዓላቶች ወይም ዓመት በዓል ሲመጣ እንዳንደሰት ቤተሰቡን የሚበታትነው ይሄ መንፈስ ነው። ይሄ መንፈስ ደግሞ አለ ማለት ትዳራችሁ ላይ ልክ ወደ እናንተ የሚመጣውን የትዳር አጋር ወይም የምትመጣውን የትዳር አጋር የራሱን ሰው እሱ ያለባት አድርጎ እሱ ያለባትን መርጦ ነው የሚያገናኘው ማለት ነው። ለምን መሰላችሁ? እንዳይግባቡ ነዋ። እሷ ጋር ያለው መንፈስ አለ፣ እሷ ጋር ያለው አይነጥላ ወንድ አይነጥላ አለ። ሚስቴ ነች ብሎ ነው የያዛት እንዳታገባ። እሱ ላይ ያለች ሴት አይነጥላ አለች። ትዳር ይዞ በትዳሩ ደስተኛ እንዳይሆን፣ በትዳር እንዳይባረክ፣ በልጅ እንዳይባረክ፣ ተከባብረውና ተፈቃቅረው እንዳይኖሩ ሴት አይነጥላ ወንዱ ላይ ትሆንና እነዛ ወንዱ አይነጥላና ሴቱ አይነጥላ እሷና እሱ ውስጥ ሆነው ምን ያደርጋሉ? የጦርነት ማዕበል የቃላት ጦርነት ያመጣሉ።
ያናውጹታል ማለት ነው። ካልበረታን በመንፈሳዊ ህይወት ከበረታን እሱም እየሰገዱ እየጸለዩ ንስሐ እየገቡ እየቆረቡ ከሆነ በአጭር ጊዜ ውስጥ ምን ይላል ማለት ነው? ያ መንፈስ ይጋለጣል፣ ከነሱና ከዘራቸው ከልጆቻቸው ይወጣል ማለት ነው። አያችሁ፣ የምትቀጠቅጡ ከሆነ ንስሐ የምትገቡ ከሆነ በዛ ልክ ህይወት ትክክለኛ መስመሯን ይዛ እንድትሄድ ትሆናለች ማለት ነው። እና ይቺ እህታችንም ቤተሰቧን ሲረብሽና ሲበጠብጥ የነበረው እርኩስ መንፈስ ከጎረቤት የሚሆን ከጓደኛ ከመስሪያ ቤት የሚሆን ከቤት ያለው ይሄ የዛሩ መንፈስ ሲያተራምሳቸው የነበረው መንፈስ አምደው ቅዱስ ሚካኤል አሰረላትና ያንን ቤተሰብ ቅዱስ ሚካኤል ወደ አንድነት አመጣው። ዛሬም በዙሪያችን ቤተሰቦቻችን የተበታተኑብን አለግባባ ብለው ዝም ብለው ሆድና ጀርባ ሆነው የሚኖሩ ሰዎች፣ ቤተሰቦች፣ ወገኖች፣ እህት ወንድሞቻችን እንዳሉ ግልጽ ነው፣ ይታመናል፣ ይታወቃል። እና ቪዲዮ ቀርጸው ላኩልኝ። የሱን ሳይ ማመን አቃተኝ። እንዴት ይሄ ለኔ ተአምር ነው፣ ከአእምሮዬ በላይ ነው። ትናንት አንዱን ለክፉ ነገር ሲመኛት ሲገፋፉ የነበሩ በጥላቻ መንፈስ ሲገፋፉ የነበሩ ሰዎች አምደው ቅዱስ ሚካኤል ያንን የጥላት በመካከላቸው ያለውን ቫይረስ በሰይፉ ቀልቶ ቆርጦ አንድ አደረገልኝ እና ይህንን ምስክርነት እንደው ጆሮ ላለው ለሚሰማ ሁሉ አስተላልፍልኝ። እንደኔ አይነት ቤተሰብ ያላቸው ለዘመናት ተለያይተው ተራርቀው ያሉ ሰዎች በጣም ብዙ ቤተሰቦች ይኖራሉ። ይስሙት እነሱ። ለኔ ደረሰ እንግዲህ ለሁሉም ይድረስለት አምደው ቅዱስ ሚካኤል። አሁንም ወደፊትም ለደጁ ያብቃኝ፣ ለሀገሬም ያብቃኝ፣ ጸልዩልኝ ብላለች። ለደጁ ያብቃሽ እህታችን፣ ለሀገርሽ ያብቃሽ እህታችን። አሁንም ፍጻሜሽን ያሳምርልሽ፣ ያንቺንም የነሱንም የቤተሰቦችሽን። ለኛም ለሁላችንም ደግሞ ይሁን ይደረግልን። አምደው ቅዱስ ሚካኤል ጠላታችንን አመድ ያድርግልን፣ የሚታገለን ሁሉ ይጣልልን፣ ጸጋ በረከቱን ያድለን። የተዋሕዶ ልጆች ይውላችሁ እግዚአብሔር የጎበኘው ሰው ብሩህ ህይወት ይቀጥላል፣ በብሩህ ህይወት ያልፋል ዘመኑ እና ያ የእግዚአብሔር ሰላም አልናፈቃችሁም ወገኖቼ? እንደው አምደው ቅዱስ ሚካኤል ባርከኝ በሉት እስኪ። እንደው አምደው ቅዱስ ሚካኤል እኔም ልመስክርልህ፣ ይደላችሁም አታወጡበትም፣ ትርፍ እንጂ ኪሳራ የለውም። ስሙን የጠራ ቅጠላ ቅጠል ያዙ ንከሱ፣ ስር ያዙ ማሱ አልተባላችሁም። ብቻ ባላችሁበት ሆናችሁ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ዳኑ ነው መልእክቱ። እንዳን ነው። እንዳን የታሰረ የታመመ በጣም ብዙ ትውልድ አለ። እናት አባቶቻችን ሰው ያለ እድሜው በጣም እኮ የሚገርም እኮ ነው። ሰው ያለ እድሜው የዲስክ መንሸራተት እየተባለ ያንገት የወገብ የእጅ እኔ በጣም እኮ ነው። ሰው እኮ መከራ ውስጥ እኮ ነው ያለው ወገኖች። ሰው ታሟል እኮ። ከዛ ከህመማችን አምደው ቅዱስ ሚካኤል እንዲፈውሰን ስሙን ጥሩት። የቻላችሁ ሰዎች የምትችሉ ሰዎች ቦታው ላይ እንሄድ። የካቲት 6 በ6 ከዚህ እንወጣለን፣ በ8 እንመልሳለን። ማለትም 6 7 8 ለሶስት ቀን ማለት ነው እና እዚህ ቦታ ላይ ሄዳችሁ ጸሎት ብታደርጉ መቋሚያ ብታስጥሉ ህይወታችሁ ዘመናችሁ ሁሉ ይስተካከልላችኋል። እኔ እርግጠኛ ሆኜ ነው የምነግራችሁ። ማምላክን
መሄድ የማትችሉ ደግሞ በባዕድ ሀገር ሆናችሁ ግን ስውር ዱላ የበዛባችሁ ስውር መከራ የበዛባችሁ እንዳትኖሩ እንዳትማሩ ስትማሩም ቋንቋው እንዳይገባችሁ የተደረገባችሁ መኪና ማሽከርከር እንድትጠሉ የተደረጋችሁ ማድረግ እየቻላችሁ ብቻ ግን እንዳጠቃላይ ስንመለከተው የሆነ ነገር ማድረግ እየቻልን እንዳናደርግ የታሰርን ሰላማችንን ለማምጣት እያሰብን እየሞከርን ግን አልመጣልን ያለ ሰዎች ሰላም ከኛ የራቀን ሰዎች አምደው ቅዱስ ሚካኤል ገዳም ጸሎት ስታስደርጉ መቋሚያ ስታስጥሉ ማለት ነው። አንደኛ ወደ እናንተ ውስጥ ያለ መንፈስ ይያዛል፣ ይታሰራል፣ እድላችሁን ይመልሳል። የዛር መንፈስም በሉት መተትም በሉት ይመታል። በአምደው ቅዱስ ሚካኤል የእሳት ሰይፍ ይቆረጣል። እስር ሰንሰለቱ ይበጣጠሳል። የጠላት ያ ሰላማችሁን የነሳችሁ ቆይ ሰላም እንድታገኙ አይደል የምትፈልጉት ወገኖቼ? እንድትድኑ ትፈልጋላችሁ? በረከታችሁ፣ ጤናችሁ፣ ሰላማችሁ እንዲመለስላችሁ ትፈልጋላችሁ? አሁን እኮ ትውልዱ እኔ እርግጠኛው የምነግራችሁ እኔ አሁን ለምሳሌ መኖር የምፈልገው አይነት በምናቤ እምስለው አለ ማለት እኔ ህይወቴ እንደዚህ አይነት ህይወት ቢሆንልኝ ወይም እንዲህ እንዲሆንልኝ እፈልጋለሁ ብዬ በውስጥ የማስበው ያንን ያሰብኩትን መኖር የምፈልገው ኑሮ አለ። ግን ደግሞ ያንን ያሰባችሁትን አይነት ህይወት እንዳትኖሩ የተደረጋችሁ የላችሁም ወይ እንዴ? ማን እንዲታመም ይፈልጋል? ግን እናንተ የምታስቡት ሌላ፣ እኛ የምናስበው የኑሮ አቅጣጫ ሌላ። ርኩስ መንፈስ አጋንንት የመናፍስቱ ዓለም ደግሞ እንድንኖር እያደረገን ያለ ኑሮ ደግሞ ሌላ ነው። አያችሁ? አሁን ለምንድን ነው በምናባችን የሳልነውን የህይወት ኑሮ እንዳንኖር ያደረገን? ስለማንጸልይ ሐሳብ ምኞት እንጂ ለእግዚአብሔር በርከክ ብለን ጊዜ ሰጥተን እጆቻችንን ዘርግተን ልቦናችንን አንቅተን ከፍተን ስለማንጸልይ አስራት ስለማናወጣ ከሰራነው ላይ ቤተክርስቲያንን ስለማናግዝ ድሃዎችን ስለማንረዳ ዝክሩን ስለማንዘክር ዝክረ ቅዱሳንን ስለማንዘክር አያችሁ፣ ለዛ ምንም አይነት መንፈሳዊ ፍሬ በህይወታችን ስለሌለ ገለባዎች ስለሆን በህይወታችን በምግባራችን በስራችን ገለባ ስለሆነ እግዚአብሔር ፍሬ ስላጣብን ለመናፍስቱ ዓለም አሰራር ተላልፈን ተሰጠን። እንድትረዱኝና እንድትሰሙኝ የምፈልገው የተዋህዶ ልጆች መልእክቱ ይሄ አሁን ቪዲዮ እየተላለፈላችሁ ያለው መልእክት ምን እንደው ታውቃላችሁ? አሁን ገና ቅጠል ሳለን አብበን አፍርተን ያ ፍሬው ደግሞ ለእግዚአብሔር የተወደደ መስዋዕት የተወደደ መዓዛ እንዲሆን ፍሬያችን ምን አይነት ፍሬ? የክርስትና ፍሬ፣ የቅድስና ወይም የትህትና ፍሬ፣ መንፈሳዊ ፍሬ፣ አጠቃላይ መንፈሳዊ ፍሬ ይፈልጋል እግዚአብሔር። እኔና እናንተ ይህ ማለት እኔና እናንተ ለእግዚአብሔር ምን ሆነን ችግኞቹ ነን፣ የተከለን ችግኞቹ ነን። አያችሁ። ለዚህ መረጃና ማስረጃችን አሁን መጽሐፍ ቅዱስን ስንመለከት እኔ አለ በዛ በዮሐንስ ወንጌል ምዕራፍ 14 ጀምሮ ስንመለከት እኔ አለ የወይኑ ግንድ ነኝ። ምዕራፍ 14 ምዕራፍ 15 ተመልከቱ። ዮሐንስ ወንጌል እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ አለ። አሁን ይኸውላችሁ ግንድ ከሌለ ቅርንጫፍ አይኖርም። እኔና እናንተ በወይኑ ግንድ ላይ የበቀልን ቅርንጫፎች ነን። አሁን የግንድ ባህሪው ምንድነው መሰላችሁ?
ቅርንጫፉን የመያዝ እኛ እኮ በእግዚአብሔር የተያዝነን እግዚአብሔር እኮ ከጣለን የሚያነሳን የለም ወገኖቼ። አሁን እግዚአብሔር እንዳይቆርጠን ፍሬ ሳንሰጥ ቀርተን ገበሬው አንድ ችግኝ ወይም አንድ አትክልት ተክሎ ብርቱካን ሊሆን ይችላል፣ ሙዝ ሊሆን ይችላል፣ ሌላም ማንጎ፣ አቮካዶ፣ ሌሎችም ፍሩት ችግኝ ተክሎ ሊሆን ይችላል። ካላፈራስ ምንድነው የሚያደርገው? ይቆርጠዋል። ልክ እኛም መድኃኔዓለም የዓለም ቤዛ ለስም አጠራሩ ክብር ይሁንና እሱ የእኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ቅርንጫፉ ግንዱ ላይ የተቀመጠ የበቀለ ቅርንጫፍ ምን መስጠት አለበት? ቅጠል ያወጣል። ቅርንጫፍ አበባ ይሰጣል። አበባ ይታይበታል። ቅርንጫፍ መጨረሻ ላይ ምን ይሆናል ማለት ነው? ፍሬ ይሰጣል። ከማን ያገኘውን? ከግንዱ ላይ የወሰደውን ከስር መሰረት። ይሄ ቅርንጫፉ በግንዱ አማካኝነት ውሃ ያገኛል፣ የተመጣጠነ አየር ያገኛል፣ አፈር ያገኛል። የተመጣጠነ ለዛ ለወይኑ ግንድ ቅርንጫፍ የሚያስፈልገውን በወይኑ ግንድ አማካኝነት ማግኘት ያለበትን በሙሉ ሳያጓድል የወይኑ ግንድ ይመግበዋል ማለት ነው። እኔና እናንተ የወይኑ ግንድ ወይን የተባለው መልካም መዓዛ ያለው አባታችን እንደ ቸርነቱ አምላካችን እንደ ፈጣሪነቱ ቅዱስ እግዚአብሔር እኔና እናንተን እሱ ባይዘን ኑሮ እሱ ላይ ባንሆን ኑሮ ጠፍተን ነበር። እንደዛም ይዞን ደግሞ ገና ፍሬ ላለማፍራት የምንጠራው ጥረት አለ። ደርቀን ተቆርጠን ልንጣል የቀረን ትንሽ ጊዜ አለ አብዛኞቻችን። ስለዚህ እንዳንቆረጥ ንስሐ ሳንገባ ፍሬ ሳናፈራ ያ የተቆረጠ ፍሬ የማያፈራ ወዴት ነው? ይደርቃል። ከደረቀ በኋላ ወደ እሳት ይጣላል። አያችሁ፣ የኛ ህይወትም እንደዚህ ነው። በንስሐ ካልተመለስን ኃጢአት አድርቆናል። ካልጾምን ካልጸለይን ፍቅር ትሕትና ከሌለን ኃጢአት አድርቆናል። ፍሬም አይገኝብንም። የሚጠብቀው ምንድነው ማለት ነው? እሳት ነው ማለት ነው። ስለዚህ በዚህ ልክ ተረድተን በእውነት እንድንገነዘብ እንድንሰግድ በመቁጠሪያ እየቀጠቀጠን እየሰገድን ንስሐ እየገባን እየቆረብን ፍሬ አፍርተን የእግዚአብሔር ልጆች የመንግስቱ ወራሾች እንድንሆን አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቀን ይጠብቃችሁ፣ በበረከት ይጎብኛችሁ፣ ለምስክርነት ያብቃችሁ። የእግዚአብሔር ሰላም የእግዚአብሔር ጸጋ የእግዚአብሔር ሞገስ ብዝት ትረፍረፍ ይበላችሁ። በህይወታችሁ ያለውን ጥቁር መጋረጃ የኃጢአት መጋረጃ የበደል መጋረጃ ይግፈፍላችሁ። ጻዳ የሆነውን እግዚአብሔር ደስ የሚሰኝበትን መልካሙን መንፈሳዊ ፍሬ አፍርተን እግዚአብሔር በእኔና በእናንተ ላይ በረከቱን እንዲያሳድር ማደሪያው እንድንሆን አምደው ቅዱስ ሚካኤል አጥር ቅጥር ሆኖ እንዲጠብቀን የድንግል ማርያም አማላጅነት አይለየን። ሰላም ሁኑልኝ። በያላችሁበት የእግዚአብሔር ሞገስ የእግዚአብሔር ጸጋ ይብዛላችሁ። ወዳችኋለሁ። ሰላም ሁኑ።